እይ ወደዛ መስሎሽ ነው እንዴ መላት ዛሬ ሳልገል የት ማለት ዛሬ ማን መሆንሽ ነው ማን መሆንሽ ነው መላት አትኒጂ ከሰው አስቸጋሪ ነው መላት ኮኪ ቁም ብያቸዋለሁ እሺ ደቂቃ ጨምሪልኝ በማርያም እነዚህን በፉት እሺ መላት ክፉ ነሽ አቶ ማርቆስ ባለበ ለፍቅርና ፎቶ ልኮ ነበር እኔ ሳሁን ልገለው ነው ፈጣሮ እርዳኝ መላትማ ትገለኛለች ፈጣሮ እርዳኝ ውጣ ዛሬ በጣም ደስ ብሎኝ ያ ተፈታ አልቆይ ደቂቃው አንተ ምን ሆናል አንተ ነግሬሃለሁ እንደዚህ አናጥፋለሽ እኔ ማንንም አልሰማም እንደዚህ ያደረገ በገጀራ ነው ምልሽ ታውነ ነግሬሃለሁ እንደዚህ ያደረገ ቆልፋለሁ ነግሬሃለሁ አላሰማም ምን ያልፈራ ምንም አታመጣም ነግሬሃለሁ ከዚህ በኋላ ብትወረውል ማን ነው እንደዚህ ቆልፋለሽ አታቀኝ እኔ ታላፈለኝ እና ተሳሰጫው ብቻ የሚያቆኝ ነው እንዴ ታንቶ የተጠበቀችው የተሰወራችው ታንቶ ያማግጥ ያለው ዳቦ ስንት ነገስተ መጣው 20 ዳቦ ነው አተዋት አልቋል ለኔ ስንት ዳቦ ሰጠሽ አንድ ሌላውስ በላሁት አዎ በጊዜ ዞር በላትኝም ታዲያ ምን ነው አምኜም 19 ዳቦ ምን አድርገሽ በላሽው ምን አገባኝ ወደዛ ዞር ብዬ ራስን ችዬ አንተ ዛሬ በጊዜ መጣ ጎብዛል እንኳን ደስ አለ ምን ዮራን ምንድነው አልኩ እንኳን ደስ አለ ምን ይባላል አሁን ተነስቼ ከጨጨጨጨ ብረጋግጥህ ምን ታመጣለህ እንኳን ደስ አለ ትለኛለህ እንኳን በጊዜ መጣ ማለት እንኳን መጣ ብዬ አደነኩኝ ምን አደረኩ ወራዳ እንገራድ መቼም የዚህ መብራት አልካፍልም ጆራች ምን ከመክፈል ግዴታ እኮ ነው አረ እንደዚህ የሚባል ነገር አይሰራም ለማይመጣ መብራት ነው የምከፍለው ካልሆነ እኮ ይቆርጡብሃል ወንድ ሆነ ማቶ ይቆርጣሉ መብራት እንደዚህ አናጥፈዋል እሺ ደህና ዋላችሁ ደህና ዋልክ መብራቱን ስላልከፈላችሁ ልንቆርጠው ነው የመጣ ነው አላልኩም አንተ ደህና ዘው ነው ሰው ይከፈል እኮ ነው የምለው ሁሌ ከፈለዋለሁ እኮ አሬኒ አይደል ዝም በል ነግሬህ እንዳታ ከመንግስት ጋር ልታነካከኝ ይቆረጣል ክፈል ያልኩት ነበር እኮ ራሽ አይደል እንዴ ግብር ነው ክፈል ያልኩት ዝም በል አንተ እንደዚህ ናጋን ከፍላለህ ለማጨረሻ ናጋ ነግሬያችኋለሁ የመጨረሻ ማስጠንቀቂያሽ ነገ ክፈሉ አንተ ሽንታ ማንንም አይቆርጥም ስትል አለበት እንዴ ኧረ እኔ ማቶ አይቆጥርም እንጂ አይቆርጥም አልኩ እንዴ ወሳብ ብራዘር ደሞ አንተ ማን ነበር አንተ ስቲቭ እኮ ነኝ ስቲቭ ይባላ ወሬት ነው አባቴ ኧረ እኔ ወይስ ገባ በሩን ዘግቼ እንዴ በራችሁ ክፍት እኮ ነው ታዲያ እኔ ምን ላድርግ እንዴ በራችሁ አዘጉም እንዴ ምንድነው እሺ ምን ፈልገኝ ነው የምጣድ ሙያተኛው ነኝ የምጣድ ላይ ሰፈር የደወልልኝ አዎ እና ታዲያ ይሄ የፀጉር ማስተካከያ ምን ይሰራል ዲስ ሲስተም አትጠይቁም እኮ ችግራችሁ አትጠይቁም ይወደ እንጀራውን ቅርጥታ ይዘዋል እንደዚህ ገባታል አሁን አዲስ ሲስተም አስፈጻሚ መተንጀንት ስቶባችንን አደረ ሚናርጂ ሲሰባሰበው ገብቷላ ከነቲክ ምናምን አታታናቡማ አልሞቅ ነው ያደረግሽ ነው አልሞቅ አለ ምንም ጭራሽ አይሞቅም ጭራሽ በቃ የትየመናችሁ ታቋለ በቃ ያሳቸው ልጅ ነኝ እኔም ፏ ነው ማረግ ምንም አንድ መታ ደቀረልኝ ያታ አዎ እዚህ ጋር ነው ተጫፍ ጋር ነው ችግር የለውም በቃ ተመልሰና ፏርጌ ጠብቃ ፊክስ ነው ማረግ እንደዛ እንዴ እንደራበኝ ማቋን ማለት ነው እኔም ጫልዱ እሺ ሰራው እንዴ ይመጣል ዳቦ በላው አይዳ ሙከራ ነው አልሞቃለን እንጂ ብላ ተብላል እንዴ ምን አረከውሽ አታ አዩትና አይሞቅም እንዴ እንትን ነው ሰፈሩ ቀስቀሰ ነው አይደለም አዎ ስለዚህ አይሞቅም እንትኑና እንደ እንትን ብትጠቀሙት አሪፍ ነው እንደምን እንደ ፍሪጅ
አባቴ ምን ሌላ ችግር ነው እንደፈለኩ ካበዛን እኮ ገና አዲስ እኮ 6 ዓመት እኮ ነው እንዴ እኔ እኮ ነው ማጋ 3 እንጀራ እኮ ነው ያዘርንበት አዲስ ሲስተም እኮ ማምጣት እኮ ናውጣ አዲስ እኔ እኮ አልሳሳት ደግሞ ውሻችንን ምግብ ነው የበላው ሁለተኛው ህዝብ ቤት ትመጣለህ አንተ ውሻ ያሪ አቀማመጥ አይብ አንተ አታብርም ምን ታሳቀቀለሽ ፋስ ነውር ነገር ነው እንዴ ምን አባቶች አንቺ ስታንዘርጭ አይደለም ታድርው ይኸው እና ምን እንደዛ ኮንማ እኔ በጣም ጨቆይ ነበር ልብሳ እንዴ ሰላም ጃኒ ነኝ ጂኒ ነው እንዴ አለችኝ አረ ጃኒ ነው ያለች ጃኒ ነው እንዴ ስምሽ ይቅርታ ጃኒ አልኩኝ አይደል ስመኝ ምንድነው የተመኛሽው ተመኝቼ ሳይሆን ስሜ ነው እና እሺ ምንድነው ፈልጋሽ የመጣሽው የመጣሁትማ ጋሽ በቂ ይሄው መጣልኝ ይሄው እሱ ነው የዝምታ አባራሪ የመዝሙሮቼ ባለቤት እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት እሱ ነው አይኑ ውስጥ ጣት አለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል በይበኛ አንተ ዘነት ነገር ደስ አይደለም ቤታችንን ላቃሹችልን መሄዱን እሄዳለሁ ግን ወቁት እሺ ያባብለኛል ይቅርታ አድርግልኝ መቼም ቺታ አላረግብሽም ከዚህ በኋላ መቼም አላምልም ሁሌ እንዲህ ነው የምትለው እውነቴው ሁለተኛ ላምዳኝም ከዚህ በኋላ እንዲሁም ድንግል ነው ልጅ ከዚህ በኋላ ምንም ብትረኛ አላምልም ለምሳሌ አሁን ትናንትና እኔ ያደርገው ትናንትና ማደርኩት በቃ የት ማሳላሽ እያጸለይኩን ከምስቴ ጋር አስታርቀኝ እባክህ ሁለተኛ አላጣፋም ያልኩ ጸሎት ላይ እንዲህ ያልክ አንጀቴን አትብለው ለማንኛውም ይቅርታ አድርጌልሃለሁ እሺ እንዴ ጋሽ በቂ እሬል ኩስ ትናንት ይዛት ያደርካቸው ከሴ ገና አደርከው ጭራሽ ትናንት አይሱማ ያው ለልምድ ልውውጥ ነው ማታሪያ ሰይጣን 666 ኧረ እንደሱ አይደለም አደንግጡ እኔ ግስላው ነኝ ግስላው አንቺ ታውቂዋለሽ አዎ ይሄ ሰይጣን ነው 666 ነው የተባለው ሰውዬ እኮ ነው ይሄ ሰይጣኑ ኧረ አይደለም ግስላው እኔ 666 አይደለም ይሄን ነገር ለማጥናት ነው የመጣሁት እኔ ንጹህ ሰው ነኝ አላውቅም ስለ ሰይጣናዊ ነገር ግስላውዬ በቃ አምነናል ብትሄድ አይሻልም ኧረ እውነትሽን ነው በቃ ግስላውዬ አምነናል በቃ ሂድልን እሺ አመንን ይመቻችሁ ለማንኛውም ይሄን ነገር ካይብሯችሁ አውጡት እኔ ንጹህ ሰው ነኝ ሰይጣን አይደለሁም ይመቻችሁ ውሽምና ጀማሽብኝ አይደለም ሰውዬ እኔ ስለምትለው ነገር አላውቅም እሺ አይቼዋለሁ ሲገባ እኔ እንደዛ አይነት ሽወጣ አሸውጅ ኧረ እዚህ ቤት ማንም የገባ የለም ዝም በይ ቀዳዳ አይቼዋለሁ ናውጣ እዚህ ጋር ነህ አይቻለሁ ውጣ እኮ ሰው የለም እንጂ እዚህ ቤት ሰው ቢኖር ኖሮ ዛሬ አልቆ ነበረ ዛሬ ተይኝ ኧረ አለ ይኸውና ኧረ የለም ቅርሻታ ብሮ እየሄደ ነው አውሮፕላኑ እየሄደ ነው አንተ ግን ቆመህ ብሮ ማሽኔ መቶልሻል ማን ነበር ይሄ ሞቲቬሽናል ነው ላውድ ስፒከር ነኝ የሚለው ነው ይሄ የሚለፈልፈው ቆይ ምን ፈልገህ ነው የመጣው ምን መሰለ ከተማው እየሄደ ነው ኤክስ ሄዳለች ሰው እየሄደ ነው አንተ ብቻ ግን ቆመሃል ኧረ እኔ ብቻ አይደለም የቆምኩት እሷም ቆማለች ለምንድን ነው የቆምኩት ብለህ አትጠይቅም ወደኋላ ዞሯል ስሜት ቆሟል አንተ ሰውዬ ኧረ አልቆምም ምንድን ነው የምልህ አንተ በቃ ስወጣ እባክህ እሺ በቃ ሂድ በቃ ሂድ መሄዱን እሄዳለሁ አንተ ግን አትቁም እንደ ፕሌኑ እየሄድክ እኮ በቃ ሰው ጋሽ በቃ በዚህ ደግሞ ጃዳት ይማጣል ምናምን ልሉኝ እኮ ነው ሰይጣን ምናምን ነገር እኮ መጀመሪያም እኮ ያውላችሁ እንዳሳላችሁ እኮ ወበጅ ምን ማያደርግልኝ የሰይጣን ነገር እንዴ በለካ ግን ሌላ ጀላት አለ ማሽኔ የጀሞጁን መቶልሻል እንዴ አያጅቦ ምን ነው አልመጣም ምናምን ትቻለው አልከም እንዴ አንድ ቺክሌ ጋር ለሶማሊያዊ በቃ እበለዋለሁ ከሱ ጋር ኧረ እሱ ኢንተርናሽናል ፋይተር እኮ ነው ይበላል ዩ ዶንት ኖ ሚ አቶላ ይጋር ለምን እሱ ፋይተር አይደለም ለምን ማይክ ታይሰን ያምራ ይጋር እበለዋለሁ እሱ ነው እንደስማ እኮ መጥቶ እኮ እየጠበቀ ነው መጥቷል እኮ መጣ ወዴት ነው የምትሄደው አሁን እበለዋለሁ ስትል አልነበረም እንዴ ምን ነገር ታዲያ ዛሬ አመጣጤማ ትዳር ላይ እንዴት ረጅም ጊዜ ለመቆየት ምንድነው ሚስጥሩ የሚለውን ለማወቅ ነበር ያ መጀመሪያው ሚስት ምንም ነገር ብትል እሺ ነው የምትለው ምንም ነገር እስቲ ምሳ ብሉ አንቺ እንደዚህ እንዳልሽ ከመጀመሪያው ነው ያንቺን ነገር ነው ሳምቼ ማቆ ያምሻል ሁለተኛ ነገር ደግሞ ምክር ስትመክር እሷ እሺ ትላለህ በቃ አዎ ጎበዝ ሚስት ስትመክር ምን ጊዜ መቀበል አለብህ ከመጀመሪያው ደግሞ ያንቺን ምክርኛ ምን ሰማው ደግሞ ራስሽን እንደመካሪ ታያለሽ እንደዚህ ሶስተኛ ደግሞ ሚስት ስታላቀሽ ማለት አንተ ማባበል አለብህ እኔ ሁሌ ስናገር ስመክር እንትን የምትለው ነገር እሺ ምን አባታ ታላቅሳለች ያዙምባ ደግሞ አንቺ አላቀስኩት ያለሽ እንዴ እባብ አራተኛው ነው የማጨረሻው ደግሞ አንተ ብታጠፋም እሷ ብታጠፋም ይቅርታ የምጠይቀው አንተ ራስ ነህ
እንዴ እቺ ደደብ አንቺ መልክሽ ሴታት ማይሰራችሽ ይቅርታ ማጠይቅ እንካፌውንሽ ልጅ ደደብ እና የትዳር ነገር ገባ አይደለ? ገብቶኛል አባዬ ቴንክ ዩ። ቀሰረ እንኳን ሞተ ሌባ እኮ ነው እኮ የድሩ ብር ሲሰጠኝ ሞተ አፈሪ ብላ ኖሮም ስም የለው ሞቶም ስም የለው መሽገር ሙላውን ለዚህ ለቀሰሪ በልቶ ካጅ ደህና ዋላችሁ። ምን አገባ ደህና ዋልክ ደህና ዋልክ። አባዬ ከመሞቱ በፊት ማለት ነው የወሰድኩትን ብር እንዳለ 20 ሺህ ብር ጨምሬ አካውንታችሁ ላይ አስገብቻለሁ ብሏቸዋል። በጣም እኮ ደግ ነበር አባት እኔ የኔ ዋሰው በቃ ሙጋሽ አባሩን ገርግልኝ የኔ ደግሰው አንቺ ማሽናሽ ወርቅ ምንም ያስጨው አቤት ማን ፈልግሻል ካኔ ውጪ እና ታይም እንደኛ ስንት ነገር እንዳጋዛን አሁንስ እውቀት ቆጥራ የገዛ አይመስልም እንዳንቺ ዳዳማ ሰርኩሽ ምንም አላውቀው ነገር አለ በእውቀት አይደለም የገዛው የትኛው እውቀት ነው አንተ ሲያውን ብጠይቅ ትመልሳለህ አራት አይቂም በእናትሽ ነይ የአርጀንቲናው ፕሬዝዳንት ማን ነው አይ እሱን እንኳን አላውቀውም የዶሮ ብልህ ስንት ነው አይ እሱንም አላውቀውም አይ ድድብና እሺ በአመቱ ስንት ወራት አለ ኧረ እሱንም እኔ እንጃ እሺ መጨረሻ አህያ ከበላ በኋላ የሚጠቃቀመው የሚጥለው ምንድነው አሁን አንቺ አውቃሽ ሞተሻል በቃ ምን አህያማ የሚጥለው ፈንድያ ነው አራሩንማ ታውቀዋለህ ያልኩሽ አይደለም ባንኪ ረገ ምንድነው በረን ምንድነው ያዙ ገንጥሱ ተሆናና ባናት ገነጣሉት ባንኪ ረገለች ያላችም ለምንድን ነው ያላችም ማን አባቷ ስለሆነች ነው ባንኪ ረገለች ያላችም ሶስት ብር አለኝ እሷ ጋር የዛሬ 3 ብር ከመቼ በጣሪ 3 1980 ላይ 3 ብር አበድራት 1980 ድረስ ካሁን ብር እና ኧረ ፈሩጋሽ ባንክ ባስቀምጠው ኖሮ እኮ እስከ ዛሬ ስንት እንደሚወጣ 2000 እንኳን 10 አመት እኮ ወለደ እኮ አንተ በ1980 አይደል የምትወለድ ልወለድ ይሄው አትጋር ገንዘቡ እኮ ዛቤውን አትጋር ያለም በቃ ባካንተ እንደዚህ እንዳለ አንተ ገንዘብ ነው ያላችም ወይዘሮ ባንኪ ረገን ዘና ረገሉ ማርፈዋል ለምንድን ነው ያላችሁ ማርፈዋል ሞታል ወይ ባንቺ ነገ አይዞህ በቃ አርፈዋል ባንቺ ምን አገባኝ ስለሷ 3 ብር አሳስቦኝ እኮ ነው ያናቶት ነው ማጉትሽን ነው ማሳየው ዛሬማ ያብጉር ነው የምትለው ወደ ያስጨው ምን ነው አንተ በቃ ዛሬ ማግማማት ቀረ በቃ ከዚህ በኋላ ባላይፍ ቦይ ፏ ነው የምንለው አንተ ራሷ እዲ ደስ ነው እኔም እኮ በላይፍ ወይ የምታጠበው ቤተሰብ እንዳለ እኮ በሱ ነው ምን ተከብዳችሁ በላይፍ ወይ ምናምን መታጠብ አሁንም አለ እንዴ በላይፍ የሚታጠብ ሰው አለ በላይፍ ወለታ ማናናቅሽ ነው እና በምንድን ነው የምትታጠቡ በእናታችሁ ምን እንደ ደሃ ነገር እኔ በላይፍ ወይ ልታጠብ ይሄ ነው ከዚህ ያቺ ጉዳይ ነው የራስሽ ጉዳይ ባክሽ ለራስሽ ብዬ ነው እኔ A few moments later ፊትሽ ታይቷል ለናትሽ ቤዛ ለናትሽ አቺ ነገርኩሽ በቃ ባክሽ እንዴ አተማሙሽ ና ማን ነው የሚሉት ጉፋያ አዎ አንተ አይደለም እንዴ አናገርኩ አንተ ልጅ አይደለም አንተ ሰውዬ ከማሙሽ አይደለም ወይ አዋቂ ሲጠራ መምጣት አለበት ጽቤን ይሁት ምን ራስን እንዳይታረጋለ ባጃጅ ለጽብ ኖርስ ምን ታራስ ያዙ ይኸው ጻልጅ ነው ቁመት ራስ አታብላስ እንዴት ዋሉ ሰላም ዋሉ ምንድነው የዘንድሮ ሽማግሌ ተበላሽቷል ቆይ ለእናቶት ነው ነግርሉት ትልቅ ሰው ናቸው እንዴ አዎ በጣም ትልቅ እድሜ በቂታቸው ናቸው መሰለኝ አራባስ ማማ ሰላም ያለው የቶማስ አባት እሺ ታብታብ ያደርግን ደብል ታብ ስክሪን እንዳንባላ ታብታብ አይደና ሰው ሲበላሽ ታይሚንግ ግባላ ታምባሳ እዲ አረጋሽ በቃ አንበሳ በሌለበት አንበሳ ይላል አበደኝ አንቺ እንዲሁ ዴናቶት ይበላሻሉ አንቺ እንዲሁ ለየላቸው እንጂ ጋሽ ምን አቀለታለሁ አበደ ብቻ ይኸው ከሌሊት ተጀመረ እስካሁን አለ እኮ አጋንንት እንደያዘው ሰው ባሉሽ ጋይስ እንግዲህ ናጋ እንገናኛለን ዳናዳሮሽ እናመሰግናለን በቅዬ ግን በሰላም ነው እንደዚህ እኮ እውነት እኮ ነው እንዲሁ ጋሽ ምን ኩሩ ነው ሷራው እስቲ እናንተ ስለማታውቁት ነገር ዝም ብላችሁ አትዳፍሩ እስቲ ዝም ባሉ እውነታቸውን እኮ ነው ምን ትናገራቸዋለህ ሌሊቱን ሙሉ ስለፈልፍ አይደል የምታድረው አንቺ ትቃልጃለሽ ባኪ ነው $300 እኮ ነው የሰሩት በአንድ ሌሊት እውነት እኮ ነው $300 ታብ ሁላችንም ታብ ያደረግን ቶሎ እንዴ ማሽና ሾርቃ አንቺ ኧረ እባክህ ዶላር እኮ ነው ትቀልዳለህ እንዴ ሁላችሁም ታብ አድርጉ አንበሳ ሰጡኝ ይተሩክላችኋለሁ ማሽኒዬ አለው ሚጮ ወይ ባክዬ ወይ ማሽኒዬ ወይ አንተ ነህ እንዴ አዎ ነኝ እኮ ነኝ ባናሽ ሌላ ሰው ማሳርኩሻ መኪና ገዛ እንዴ አዎ መኪና ምን እኔ እኮ እንዳለ ገንዘቤን ሰው እንደዚህ ሀብታም ነው ምናምን እንዳይለ ነው ወደ 90 ምናምን ሚሊዮን ብር እኮ አካውንት ላይ አዳኝ እኮ ለምን ሽርሽር አንደ እና ወይ ከከተማ እንውጣ እንዴ ኧረ በይ እንደፈለግሽ ለምን ከሀገር አንወጣም አይ በቂ መኪናን አጠብክልኝ እንዴ አጥበላለሁ የኔ ነው ያልክም እንዴ መኪናው አይ እኔ እንደ ወንድሜ ስለማየው ነው ደምብሬ እኔ ደምብሬ ኧረ ሸምሴ ሾላ ስጭኝ ዱቤ ያለብህ አንተ አልሰጥም የምን ዱቤ ነው የለብህ እንዴ ዱቤ ያሳያለሁ ነው ቀን ሾላ ብለህ መጣ ተረጋጋ ይኸው ሾላ እንዴ ከዛ ኒያላ ሾላ ኒያላ ሾላ ከዛ ደግሞ ምን ቀየር ያደረግሽውና ከዛ ኒያላ ሾላ ይኸውልህ ያለብህ እኮ ይኸውልህ አንተ ነው ልትለኝ እንዴ ነው እኛ ማን ነው
እኔ እንዴ የራሴ ነው ተከፍላለህ ተሰጠው አይደል እንዴ እኔ የምወስደው የራሴ ነው ተከፍላለህ እዛው ሾሎን ስጭኝ የለም በቃ ተከፍላለህ ወይ ከፈለኛ ከፈለ ይሰጣሉ በቃ ማታ ወይ የኔ አይሰጠኝ ሂሳቡን ማታ ወይ ይደሽ እንደዚህ አይነት ነገር ይላል አሸውደኛ አንተም በያ ደግሞ እኮ ደስ ሲለኝ እኮ ምን አባቱ ያስራ ልብስሽን ሙሉ ታዳርግልኝና ምንድን አራስ ወጣ ማለት እያስጨነቀሽ ነው ነይ እንደዛለ ነይ ያኛው ነው እንጂራስ ፈላጅ ጋር ምን እሺ ኧረ ምንም ሸለም እርኩሴ ነኝ ፈለጉኝ እንዴ አሬ ፈላካኝ አይ አልፈለኩም እሱ ነው አላስገባም አላስወጣኝ ምን ልትሰሪ አንቺ በዚህ ሰዓት ትማጫለሽ ባዚህ ጋር ሰፊያ ተለምደ መንገዱ በትይ ማናሽ ቤት ባላይ ትዘጋይስ ምን ችግር አለው አንቺ ባዚህ ጋር ማናርካይ ሰሜን እርኩሴ ነኝ እርኩሴ ቺናች እንጂ እርኩስ አንቺ ነሽ እዚህ ማላቆጣጣው ስጃ ከተሽ እንደውም ልጅ አዳ ያቁጥፋቻ ልጅ ነህ እሺ ጋር እንደው እሺ ጋር ኮሽ እንዳታርጋኛ እንዳስታረቅ አሰያው ምን ፈልገው ነው የመጡት አንተ ባጉድፋቻ ልወሰድ ነው መጡት ሻይ ትጠጣላችሁ እሺ ሻይ ትጠጣላችሁ ያ አው ኮንዲሽን እንመጣለን ከስፖርት በኋላ እንዳትቀሩ አንቀርማ ለሰባት ስድስት ሊማቱ አራቱን እኮ አንጥፋቸዋል እንደዛነት ነገር እኮ ምን አሉ ያ ቡና ትጠጣላችሁ ወይ ባጫው ወይስ በስኳር ደማራት ነው ወለና ተግሬ አባርኩልሽ ጋዛ ቢኖረኝ ታካም ነበር ወይ እንግዲህ ምን ይደረግ የኛ ተራ አይደል እቁቡ የኛ ተራ ቢሆን እቁቡ ወስጃ ሳከመ ነበር ምን ላድርግ እንግዲህ አጋሽ ዲዚ ታመም ማር እንስታቸው ቁቡን በቃ ሸምሱ ታመመሽ እንደሆነ ቁቡ በሰራ ነው የሚወጣው አይሰጡም አይፈዘማ አረ ሸምስዬ ምን አለበት የቁቡ ብር ለኛ ለዛሬ ቢሰጥም ቢታከምበት አይሰጥም እስከዛሬም በተራ ነው ወጣው አይደል ቁቡ ለምንድን ነው ለሱ ሲሆን አይሰጥም ወይኔ እግሬ ወይ አይቶ በቂ ምን ይሻላል እንስታው እንዴ ወይ አው እንስታቸው እንጂ ታዲያ ቁቡ ለሳቸው ወጣ እንደዚህ ታመም አይሻል እንደዚህማ ያመመማ እንዴት ይሆናል ይኸው 30 ሺህ የቁቡ እናንተ ባትኖር እኮ ማጃማ አቃቸው እናንተ ደግሳ እኝክ ወነግረ እኔና ረጃኔ ቸግሮናል በቃ አንተ ትንጠራራለህ አርክራቱን ቸግሮናል በለው አሞናል ቸግሮናል ዝም ማን ነው እንደዚህ ማንኳኳች ምን አውቃለሁ ማን እንደዚህ እንደሚያንኳኳ ክፈት ብያለሁ ምን እንትን ትላለህ ክፍታ ተዳም ግራ እናንተ እንዴ ሻምባል ደህና ማላችሁ ዋሻባችሁ ደህና ነው እንዴ ሻምባል የምን ግርጣላ ምንድነው እናንተ ሁሌ ነው እንዴ የመጣው መናገር ያለበት ሽንት ቤቱን አልደፈናችሁትም እንዴ አራ እሸትም አይደለም አስተፍረናል እኮ እኛ ሽንት ቤቱን አራ አው ምንም እሸት ነገር የለም ሻምባል ተደፍኗል ሁሉ ነገር እኛም ምንም ተደፍኗል የኛም አንጠቀምም ታዲያ ይሄ ምንድነው የሚገመው አራ የጎረቤት ሆናል እንጂ እኛ እኮ ሽንት ቤት ገብተናናቅ ምግብ ባልተናናቅ ውሃ ጠጥተናናቅ በኪና ጥበቡ ነው ያለው አንድ ቀን ቅዳችን ራሱ አስዳፍነናል አርተን ማን ነው ተጠቅመን አናውቅም አረ በስመ አብ ተመስገን ይጋይ ዘበዘብኩት በዚህና በዚህ አሁን ሽንት ቤት ውስጥ ሄጄ ልትፋ አይደለ እንዴ ሻምበል ይልምሃል ብሮ ይጠማሃል ብሮ ይጨንቅሃል ብሮ ሁሉም እንደዛው ነው ማሻአላ ዘብሮ ዋይኔ ናዘረኝ ከጋሽ በቄ በላይ ደግሞ ስለ ኦሎምፒክ እንዴ ምንድነው የምትሰራው አንተ ማን አንተ ጋሽ በቄ ሰላም ነው ምንድነው ማን አንተ ተወዳዳሪ ነኝ ጋሽ በቄ አንተ ነው ኦሎምፒክ የምትወዳደረው እንዴና ምንም እኮ ኦሎምፒክ ተወዳዳሪ አይመስልም እንዴት ማራ በቃ እንደዚህ አይነት ነገር አትልም አንተ ስንት ነው የምትወዳደረው 5000 እና 10000 እንዴ በቃ እንደዚህ የሚባል ነገር 4700 ትሮጣለህ ከፈለክ ትተዋል ያ ጋሽ በቄ 4700 የሚባል የለም በቃ 2000 ትሮጣለህ እንደዚህ አይነት ነገር ኧረ 2000 የሚባል የለም እንዴ አትል እኛ ነው የምናውቀው ነው የምታውቀው ስለሩጭ ምን ራስ እንደሰረጋድ ልትፈላ አደረገልህ ባያይ ነገር ለማንኛውም ከማን ጋር ነው የምትል ከአሰልጣኝና ከዶክተር ጋር ነው ጋሽ በቄ ይሄ እኮ ምንም አንድ ነገር ልንገርህ አሰልጣኝ አድርሶ ይማላል እንደውም አይድም ከዚህ በቃ እና እኔ ማን ነው እዛ ያለውን ነገር በደንብ አንተ ራስህ አንድ ነገር ልንገርህ ማለት ደርሰህ ዲስኮሊፋይድ አድርገህ ትመጣለህ አትወዳደርም ዶክተሮችስ ዶክተር ምን አቀበል ስለዛ ጤና ጣቢያ ለዛ ትታከማለህ ከፈለክ ደግሞ ምንም እኮ አንድ ነገር ልንገርህ ኦሎምፒክ እንዳልቆልፍ ዝም በል አንተ አታፍጥብኝ አንን እንዳላጠፋ እግር እንዳልሰብር እንደውም ባንተ ፋንታ ማሽናሽ ወቅት ትሄዳለች እኔ ቤተሰቦቼ የት ሄዱ የት ዝናኑ ምን ለማለት ፈልገህ ነው አንተ ሮጥ ካለውት ምን ያገባኝ ነው እንደው ማትከዚ ባንተ ፋንታ እንደው ማሽናሽ ወቅት ትሄዳለች አላ ሳሙሳ ፈራጋል አላ ሳሙሳ ዳንካ ያዝራስ ምጥምጣ ትጨምራል ምንም እንዳሳስብ ምገርም ሳሙሳ ነው አይደል ያዝ ላይ አርግን ምጥምጣ ምንድን እንጀራ እኮ ነው ምን እናንተ ባዚህ ሰዓት ፍርኖ ዱቄት ከተራ ማጣደል ውድ ኮን ፍርኖ ዱቄት
እና ጤፉን ከየት አምጥተህ ነው ይሄንን እንዴ? ምን ማለት ነው? ስለማታውቀው ነገር አንተ እንትን አትበል። ይሄ እንዳለ 2% ብቻ ነው ጤፍ ያለው 98% ድረስ ጃሶ አይደለም። ስለማታውቀው ነው ጃሶ ነው ያልኩ አይደለም። ከየት አመጣለሁ? አዴ በስራ ፈጠራ አትግባሽ። ዝም ብለህ አሁን ትወስዳለህ። እቺ ነው ወሳዳ። ስንት ነው? እሺ አሁን ምን ጃም ጅብሳም ስለቃናሳ ምናምን ዝም ብለህ 50 ብር ትወስዳለህ። ኧረ ሳምቡሳ ራሱ በ50 ብር አይሸጥም። እንደዚህ ራስን እንደዚህ ታደርጋለህ። ጉርሻ ራሱ 50 ብር ገብቶ አይደለም። ቢያኔ ያዝ እዚህ እኛው ትወስዳለህ። ስለማታውቀው ይኸውልህ ስማ ይኸውልህ አዲስ የፈጠራ ስራ እኮ ነው አይደል? ሳምቡሳ ከምን ጃሶ አድርጋን እንደዚህ አድርገን ሰው ቢሸውዳ ይሻላል። ውሰዱ ምንም ችግር የለም። እንትን አታዝበል። ምንም ምጥምጣው ምንም ችግር የለም። ደግሞ ምጥምጣው ደግሞ ማለት ነው አሪፍ ደግሞ ስማ ይኸውልህ እንዳሪብ ከፈለክ ማለት ነው የሚገርም ሲሚንቶ ግግር አድርግባት ከጃሶ ጋር ይሄዳል። እሺ አታስብ ተሸቅሎ